ነብያችን ሰለላሁ ዐለይሂ ወሰለም ይላሉ ሰብዓቱን ሰባት እኮ ሰዎች አሉ ከኡመቶቼ يظلهم الله في ظله يوم لا ظل إلا ظله ጥላ በማይኖርበት ቀን አላህ ከዓርሽ ጥላ የሚያስጠልላቸው ሰዎች አሉ እነማን ናቸው አንደኛ ኢማሙን ዓዲል ፍትሃዊ አስተዳዳሪ ወሻቡን ነሸአ في عبادة الله በዒባዳ በአምልኮ ከልጅነቱ ጀምሮ ያደገ ወጣት አባቶች እናቶች ልጆቻችንን በዒባዳ ኮትኩተና ሳድጋቸው ከነዚህ ሆኑልን ዘንድ ወረጁሉን ቀልቡሁ ሙዓለኩም ቢልመሳጅድ ቀልቡ ደግሞ በመስጂድ የተንጠለጠለች ሰው ምን ማለት ነው እንደኛውን ኢቃም እየተባለ መስጂድ መሄድ ማለት አይደለም አዛን ካለ በኋላ ኢቃም ከተባለ በኋላ ውዶ የሚያደርግ ማለት አይደለም ልክ ዙር ሰግዶ ሲወጣ አሱርስ መቼው የሚደርሰው ልቡ ሙዓለቅ የተንጠለጠለ ይሄም መሆን አንችልም እንችላለን በሶላት ያለንን አትኩሮት ጨምረን የመስጂድ ፍቅራችንን ማዳበር ከነዚህ ሰዎች እንድንሆን ይረዳናል አራተኛው ደግሞ ወረጁላኒ ተሐባ ፊላህ اجتمع عليه وتفرق عليه ሁለት ሰዎች ናቸው የተዋደዱት ለአላህ ሲሉ ነው የሚለያዩትም በአላህ ላይ አደራ ተባብለው ሲገናኙ በአላህ መንገድ ስለ አላህ ሲለያዩ አደራ አላህን አትርሳ ተባብለው እነዚህ ሰዎች በመሐባቸው يوم القيامة ለአላህ ሲሉ ስለተዋደዱ ከዓርሽ ጥላ ስር ይሆናሉ አምስተኛ ወረጁሉን دعته امرأة ذات منصب وجمال ውበት ያላት ስልጣን ያላት ሴት ለዝሙት ጠርታው ይሄ ወጣት ምን አላት فقال إني أخاف الله እኔ አላህን እፈራለሁ ያላት ይህ ሰው ከዓርሽ ጥላ ስር ይሆናል ልክ እንደ ነብዩላህ ዩሱፍ እምቢ እንዳሉት معاذ الله እኔ ይሄን አልፈልግም በአላህ ተጠበቃለሁ እንዳሉት ወረጁሉን تصدق بصدقة فأخفاها حتى لا تعلم شماله ما تنفق يمينه አንድ ሰው ሰደቃ የሰጠ ሰው ነው አሉ ስድስተኛው ሰው ቀኝ እጁ ሲሰጥ ግራ እጁ ማታየውን ያህል ደብቆ የሰጠ ምን ማለት ነው ሰደቃ ሲሰጥ ሚስጥር ያደረገ እዩልኝ አይደለም በሚስጥር ሰደቃ ይሰጣል በግልጽ መስጠት የሚወደድበት አጋጣሚ አለ ሰዎችን ለማነሳሳት ከተፈለገ መስጂድ ውስጥ ሰው ርዱ ሲል 300 ብር አውጥቼ ነው የሰጠው ሌላው ተነሳስቶ እንዲጨምር ይሄ እዚህ ቦታ ላይ ይቻላል ግን በይበልጥ የሚወደደው ደብቀ መስጠት እንዲህ አይነት ሰው አላህ የሚያይለት ነገር አለ እኔም ፈልጎ እኮ ነው ይሄን ያረጋው ሰውም ፈልጎ አይደለም አላህ ከዓርሽ ጥላ ስር ከሚያስቀምጠው ነው ሰባተኛው ደግሞ ወረጁሉን ذكر الله خاليا ففاضت عينا አላህን ተደብቆ ዶርሙ ገብቶ ወይም ምኝታ ቤቱን ቆልፎ አለም ቢሮውን ቆልፎ ቁጭ ብሎ يوم القيامة አሁን ያወሳነውን አስታውሶ አላህን አስታውሶ ወንጀሉን አስታውሶ አለቀሰ ይህን አላህ Subhanahu Wa Ta'ala ከዓርሽ ጥላ ስር ያደርገዋል እነዛ ሙእሚኖች እነዛ ሙተቆች አሁን የጠቀስነው ችግር እነሱን አይመለከታቸውም ታዲያ ሰዎቹ ይህ ሙቀት ሲበዛባቸው በላበት ሲጠመቁ አማላጅ ወደ አላህ ይልካሉ ከዚህ ካለንበት ሙቀት የሚያወጣን ሸፋዓቱል ዑዝማ ታላቁ የአማላጅነት መድረክ የነብዩ ልቅና በፍጡራን የሚታዩበት መድረክ ነው አሁን የምጠቅሰው ታላቁ አማላጅነት አላህ Subhanahu Wa Ta'ala ለዚህ ታላቅ ነብይ يوم القيامة ይሄን የማማለድን እድል እንደሚሰጣቸው ቃል ገብቶላቸዋል عسى أن يبعثك ربك مقاما محمودا አንተ መሐመድ ለወደፊት ጌታ አንተን የተላቀውን የክብር መድረክ ሰጥቶ ሳይቀሰቅስ አይቀርም ብሏቸዋል ነብያችንም ሰለላሁ ዐለይሂ ወሰለም ይሄን እንደተሰጡ ሲናገሩ እኔ ይላሉ ሰይዱ ወለዲ አደም يوم القيامة እኔ እኮ የአደም ልጆች በአጠቃላይ አይነታ ነኝ የቂያም ቀን ይላሉ وانا اول من تنشق عنه القبر قبر መጀመሪያ ተከፍታልኝ የምወጣው እኔ ነኝ وانا اول شافع ومشفع አማላጅነትም የመጀመሪያው ጠያቂና እንዳማልድም ይፈቀድልኝ እኔ የናንተው ነብይ ነኝ ይሉናል ነብያችን ሰለላሁ ዐለይሂ ወሰለም صلوا على رسول الله صلى الله عليه وسلم وفي الصحيحين بليلا حديث لي نبياتنا من يلونال أبو هريرة باستلالفوت لي فضلت على الأنبياء ب6
ከነቢያት እኮ በስድስት ነገር ልቅና ተሰጥቶኛል ከነዚህ ውስጥ ምን እንጠቀሱ ወኡዕጢቱ ሸፋዓን ተሰጥቶኛል ሁሉም ነብይ ሸፋዓ ተሰጥቶታል አይደለም ነቢያት ሷሊሖቹ ደጋግ ሰዎች ሸፋዓ የማድረግ አላህ ከፈቀደላቸው አላህ ለፈቀደለት ሰው ሸፋዓ የማድረግ እድል ተሰጥቷቸዋል ነብዩ ግን እዚህ ጋር ለየት ያለ የተሰጣቸው ሸፋዓቱል ዑዝማ ምርመራ እንዲጀመር አላህን የሚጠይቁበት መድረክ ለሳቸው ብቻ ነው የተሰጡት ያ አላህ ሐዲሱን እስኪ ነብያችን ሰለላሁ ዐለይሂ ወሰለም ያጫውቱን የዛን ክስተት እንዴት ሸፋዓ አላህ ፊት እንደሚቀርቡ ህዝቡ እንዴት እንደሚንቀሳቀስ ፀሐይ በጣም ሲበረታባቸው روى البخاري ومسلم من حديث ابي هريره انه صلى الله عليه وعلى اله وسلم قال نبياتችን ምን አሉ انا سيد ولد ادم يوم القيامه እኔ እኮ ነኝ يوم القيامه የአደም ልጅ አይነታቸው አሉ ሰሃቦች ከበዋል ثم قال كذا ما اسكتلو من አሉ اتدرون مما ذاك كمن እንደሆነ ይሄን ታቃላችሁ አላቸው يجمع الله الاولين والاخرين في صعيد واحد يوم القيامه الله የመጀመሪያዎቹንም የመጨረሻዎቻቸውንም አንድ ነጭ ሜዳ ላይ እንዳለ ይሰበስባቸዋል فيبصرهم الناظر ويسمعهم الداعي ተመልካች ሚያቸው ተናጋሪ የሚያዳምጣቸው ያህል እንዳለ ይከባሉ ይሰበሰባሉ وتدنو منكم الشمس ፀሐይ ትቀርብባቸዋለች فيبلغ الناس من الغم والكرب ما لا يطيقون ولا يحتملون ሊሸከሙት የማይችሉ ከቁጥጥራቸው ውጭ ሆነ ጭንቀት ፈተና ውስጥ የተሰበሰበው ፍጡራን ይገባል فيقول الناس ከዛም የተወሰኑት ግሩፖች ይሰበሰቡና አላ ተረውነ ማ አንቱም ፊ ኢላ ማ በለገኩም የደረሰባችሁን ጭንቀት አታዩ ምን ላይ እንደደረሰባችሁ አላ ተንظሩነ መን يشفع لكم الى ربكم ወደ አላህ Subhanahu Wa Ta'ala አማላጅ ልንጠይቀው ምንችል ሰው መፈለግ የለብንም ይባባላሉ ተሰብስበው فيقول بعض الناس لبعض አው እውነት ብለሃል ከዛም ይወያያሉ ማንን እንጠይቅ ማንን ወደ አላህ እንላከው አላህ ሒሳብ ይጀምርልን በፀሐይ ያለቀነ ለብዙ አመት እንዲቆሙ ነው የሚደረገው ዛቦታ ላይ ከዛ ማንን እንጥራ አደም አቡኩም አደም አባታችን አደም ወደሱ እንሂድ ተሰብስበው ወደ አባታችን አደም ይሄዳሉ ወንድሞቼ ክስተቱን ያያችሁት ነው ፍጡራን ወደ አደም አማላጅነት ፍለጋ ሲሄድባቸው فيأتون فيقولون ወደ አደም ይሄዱና ይሉታል ያ አደም አንተ አቡ البشر አንተ የሰው ልጆች አባትነ خلقك الله بيده الله በእጆቹ ፈጥሮሃል ونفخ فيك من روحه ከሱም የሆነ መንፈስን ሩህን አግብቶብሃል وأمر الملائكة فسجدوا لك ملائكان لانت እንዲሰገድ الله አድርጎልሃል وأسكنك الجنة جنة ውስጥ እንድታርፍ አድርጎሃል ማንም ያልገባባትን አንተ ጀነት ውስጥ የተቀመጥክ የተከበርክ ባሪያነ አላ ተሽፈዕ ለና ኢላ ረቢክ አላ ተራ ማ ነሕኑ ፊህ ወማ በለገና የደረሰብንን ጭንቀት ሁኔታችን አታይም ወደ አላህ አማልደና ይሉታል ፈየቁሉ አደም እንደሚመልስ ስሙ ሁሉም ነቢያቶች ይሄን ነው የሚመልሱ ኢነ ረቢ የኔ ጌታ እኮ غضب اليوم غضبا ጌታዬ ዛሬ ከባድን ቁጣ አላህ ተቆጥቷል ለም يغضب قبله مثله ولن يغضب بعده مثله كاون بفيت تقطوت معكون كزيم بحالا ما يقطعون قطع تقطل وإنه نهاني عن الشجرة فعصيت عندي تقطل عتبلا تبيه الصوان بلتشي كجيتاي قاتت على تشالو نفسي 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 ناوطانيني على ادم يلالو ታዲያ ወደ ምን ነድ ذهبوا الى غيري ወደ ሌላ ሁሉ ነው መላችሁ ذهبوا الى نوح እስኪ ወደ ኑህ እሱን ጠይቁት ይላቸዋል አደም ከዛ ይመጣሉ ወደ ኑህ ይመጡና ያ ኑህ አንተ اول الرسل የመጀመሪያው መልእክተኛ ምድር ላይ አንተ ነህ الى اهل الارض وقد سماك الله عبدا شكورا አመስጋኙ ባሪያ ብሎ ጠርቶሃል አላ ተራ ማ نحن فيه ألا ترى ما بلغنا إلى ما بلغنا يدرس بنن ጭንቀት አታይም እባክህን ወደ አላህ Subhanahu Wa Ta'ala ሄዳ አማልደን ይሉታል ነብዩላህ ኑህ ምን ይላል ኖ የነማን ያላደርግም አላህ እኮ
ዱዓዬን استجاب አድርጎልኝ ህዝቤን ጨርሻለሁ ደግሞ ከአላህ ፊት ይሄ ወንጀል አይደለም በጥፋታቸው ነው ያለቁት እነዛ ሰዎች አደምም ቢሆኑ የበሏትን ቅጠል አላህ Subhanahu Wa Ta'ala እንደገና ተውበትን ተቀብሎ ፈጅተባ እንደመረጣቸው ተናግሯል ነገር ግን የክስተቱ አስፈሪነት ትንሽም ነገር ቢሆን ይዘው መቅረብ አይፈልጉም ነብዩላህ ኑህ ምን ይላል እኔ ዱዓ አርጌ ህዝቤን አጥፋልኝ ብሎ አጥፍቶልኛል ወደ ጌታ ያልቀርብም ነፍሲ ነፍሲ ወደ ሌላ ሄዱልኝ ذهبوا الى غيري ወደ ሌላ ሄዱ ይሏቸዋል ወደ ማን እንሂድ ወደ ኢብራሂም ሄዱ ወደ ኢብራሂም ይመጣሉ ወደ ነብዩላህ ኢብራሂም ያ ኢብራሂም ይሉታል አንተ ኢብራሂም ወይ አንተ ነብዩላህ አንተ አላህ ነብይ ኮና ወخليله في اهل الارض መሬት ላይ የነበሩ ፍጡራን ያ አላህ ወዳጅኮ አንተ ኢብራሂም اشفع لنا الى ربك الله نباك حسابي جمرلن اما لا جنة نلاك ይሏቸዋል اما ترى الى ما نحن فيه ያለንበትን ጭንቀት ተጨባጭ አታይም فيقول له ابراهيم من ይላል ان ربي የኔ ጌታ غضب اليوم ተቆጥቷል አላህ ዛሬ እኔ አልቀርብም ሶስት ውሸትን ዋሽቻለሁ ይላሉ ምን ዋሽተነው ነብዩላህ ኢብራሂም ለአላህ ሲል የዋሻትን ሶስት ውሸት ይጠቅሳሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ከበው ያዳመጧቸው ነው አንደኛ አቂደቱል ሙእሚን ሚል ካሴት ላይ እንዳየነው ወደ ጣዖት አምልኮ እንሂድ ሲሏቸው ኢኒ ሰቂም አሉ አሞኛል አሉ በእናንተ ሽርክ አሞኛል ማለታቸው ነው ሁለተኛው ጣዖቶቹን ከሰከሱና ከትልቁ ላይ ፋሱን እዚህ ጋር አስቀመጡላ ማን ነው የሰበሩ ሲሏቸው ትልቁ እንደሆነ አሉ አላህ ሲሉ ይሄን ያደረጉት እነዚህን ይደምሩና ሶስት ውሸት አለችብኝ ከአላህ ፊት አልቀርብም ነፍሲ ነፍሲ ነፍሴን ያውጣኝ ይላሉ اذهبوا الى غيري ወደ ሌላ ሄዱልኝ ወደ ማን እንሂድ اذهبوا الى موسى እስኪ ወደ ሙሳ ሄዱ ወደ ሙሳ ተሰብስበው ይሄዳሉ فياتون يمጡና አንተ ረሱላህ አንተ እኮ የአላህ መልእክተኛ አንተ ሙሳ فضلك الله አብልጦሃል እኮ برسالاته وبكلامه على الناس ከሰው ልጆች በላይ እኮ አላህን የማናገር እድል የተሰጠ የተከበርክ ፍጡር ነህ አላህ ዘንድ ሸፋዓ ጠይቅልን ይሉታል ነብይ ሙሳ ምን ይላል ኖ ዛሬ ጌታዬ ከባድን ቁጣ ተቆጥቷል እኔ ያልታዘዝኩትን ነፍስ አጥፍቻለሁ ይላል ነብዩላህ ሙሳ ነብይ ከመደረጋቸው ፊት ሰዎች ተጣልተው ሲያገላግሉ አጋጣሚ አንዱን ፈወከዘሁ በቦክስ መቱት فقضى عليه موت አላህም ማረይ ብለው ጠየቁት ነብይ ሳይሆኑ ነው ምሪያቸዋለሁ ብሎ ቁርአን ላይ ተናግሯል እቺን ያወሱና ነፍሲ ነፍሲ የለውበትም ነፍሴን ያውጣኝ ወደ ሌላ ሄዱ ወደ ማን እንሂድ ወደ ነብዩላህ ኢሳ ሄዱ ይባላል ወደ ኢየሱስ ይመጣሉ ወደ ነብዩላህ ኢሳ فيقولون አንተ ኢሳ ሆይ አንተ የመርየም ልጅ አላህ Subhanahu Wa Ta'ala ያለ አባት የፈጠረ ከሱም የሆነ መንፈስን የከተተብህ እባክህ ጌታ ዘንድ አማላጅነት እንላክ ነብዩላህ ኢሳ ምን ይላል ኖ ጌታዬ ዛሬ በጣም ትልቅን ቁጣ ተቆጥቷል ወደ ሌላ ሄዱ ወደ ማን እንሂድ اذهبوا الى محمد ወደ ታላቁ መልእክተኛ ወደ ሙሐመድ ሄዱ ይላቸዋል ፍጡራን ተሰብስቦ ወደ ነብያችን ይመጡና ምን ይሏቸዋል ያ ሙሐመድ አንተ ረሱላህ አንተ የአላህ መልእክተኛ ኮነ ወኻተሙል አንቢያ የነብያቶች መደምደሚያ አንተ ኮነ قد غفر الله لك ما تقدم من ذنبك وما تأخر الله እኮ ያለፈውን መጪውን ወንጀል የማረህ የተከበርክ ፍጡርነ اشفع لنا الى ربك እባክህ ወደ አላህ ድና ማልደን ጭንቀታችን አታይም ይሏቸዋል ነብያችን እንደሌላው ነፍሲ ነፍሲ ይላሉ አይሉም አና አላህ ለዚህም ማን ያለው ይላሉ የአላህ መልእክተኛ አላሁ አክበር የሳቸው ተከታይ ያረገን ጌታ ምስጋና ይግባው ከዛም ምን ይላሉ فانطلقوا فاتي تحت العرش ወደ አላህ ቀናለው ከዓርሽም ስር ሄድና فاعقع ساجدا لربي لا الله سبحانه وتعالى سجود وردنا ثم يفتح الله علي من محامده وحسن ثنائه عليه السما مسغنيا الله يستوسنيال አወድሰዋለሁ ስጁድ ላይ ወድቄ ከዛ አላህ ይጠራኛል ያ ሙሐመድ አንተ ሙሐመድ ارفع راسك راسك انسى وسل تعطى የፈለከውን ጠይቅ ይሰጣል واشفع تشفع شفاعة طيق
እሰጣለሁ ይላቸዋል فارفع رأسي فاقول ቀና ብለው ምን ይላሉ ታዲያ ሚስቴ ፋጢማ ልጃሉ ረሱል ምን ይላሉ ያ ረቢ ኡመቲ ጌታዬ ኡመቶቼ በፀሐይ የተንገላቱ ነው እባክህን በእነሱ ላይ ውሳኔ ስጥ ያ አላህ بالمؤمنين رؤوف رحيم አዛኝ ነብይ ነው አላህ የላከልን ነብያችንም ይሄን ደረጃ እንዴት እንዳያዙት ሐዲስ ላይ ሲናገሩ لكل نبي دعوة مجابة ለእያንዳንዱ ነብይ እኮ استجابة የሚደረግለት ጥሪ ተሰጥቶታል قد تعجل كل نبي دعوته እያንዳንዱ ነብይ ዱንያ ላይ ተጠቀመበት ይሄን እድል فإن اختبأت دعوتي شفاعة لأمتي يوم القيامة እኔ ግን እቺን ዱዓዬን የቁረይሽን ህዝብ አጥታብለው ማስጠፋት ይችሉ ነበር ያስኳት يوم القيامة لشفاعة لأمتوቼ እንድትሆነኝ ብዬ ይላሉ ነብያችን ሰለላሁ ዐለይሂ ወሰለም صلوا على رسول الله